መዝጋት ሰርቶ እንዲያበላ የሚሰራው እንዳይባረክ ቁማር እንዲጫወት ነው ያደረኩት። የምን ቁማር ነው የምታጫውተው? ቁማር እንዲጫወት ካርታውን ፖሉን የማይጫወተው ነገር የለም። ቁራን በስታ ድረስ ወስጄው ኦፕሬሽን አስደርገው የኩላሊት ጠጠር ተብሎ አይታከምም ተብሎ ቤተሰቦቹ ሽንቁር ሚካኤል ወስደውት ደም እየሸና ማን ያለው የትምህርት መተት ያለበት ሰው አይማርም፣ ቢማርም ስራ ይዝም። ምን አልኳችሁ? ምን ያደርግም? አይማርም፣ ከተማረስ ስራ ይዝም። ነው ወደዚህ እሺ። በስላሴ ማን ያለው የትምህርት መተት እንዳይማር ነው። እንዳይማር ተምሯል። በአግባቡ ስራ እንዳይይዝ ቢጨርስም በአግባቡ እንዳይጨርስ መሀል ላይ እያቋረጠ የትምህርት መተት። እሺ ሌላስ? ሌላ ማን ያለው? አይነት ጥላ እድሉን መዝጋት ሰርቶ እንዲያበላ የሚሰራው እንዳይባረክ ቁማር እንዲጫወት ነው ያደረኩት። የምን ቁማር ነው የምታጫውተው? ቁማር እንዲጫወት ካርታውን ፖሉን የማይጫወተው ነገር የለም። አንተን እንደዚህ የምታደርገው? እስከ ቁራን በስታ ድረስ ወስጄው ኦፕሬሽን አስደርገው የኩላሊት ጠጠር ተብሎ አይታከምም ተብሎ ቤተሰቦቹ ሽንቁር ሚካኤል ወስደውት ደም እየሸና እዛ ሽንቁር ሚካኤል ደሙን አቆመው። ከዛም በኋላ ከሽንቁር ሚካኤል እንደምንም አወጣሁት እዛ እንዳይጠመቅ ደሙን ቢብሎ ቀረ። ከዛም ወዲህ ቁማር ይጫወታል፣ ብር ያጠፋል። በቃ ስራም እንዲያገኝ አድርጌው ተመርቆ ዲግሪ ያለው ግን ስራ እንዲያገኝ አደረኩት። እሺ ዝም በል። አሁንም የሆነ ስራ የትምህርት መተት ያለበት ሰው አይማርም፣ ቢማርም ስራ ይዝም። ምን አልኳችሁ? ምን ያደርግም? አይማርም፣ ከተማረስ ስራ ይዝም። የትምህርት መተት ማለት እሱ የሚጠቀምበትን የትምህርት የእውቀቱን ሰዎች ወስደውበታል፣ ሰዎች ይጠቀሙበታል። እሱ አይማርም። ምናልባት እንደው ታግሎ ከተማረ ሲማር የትምህርትና የእድል አይምሮ መተት ስላለበት ተምሮ ዲግሪውን ማስተርሱን ይይዛል። እየዞረ ማስታወቂያ ያነባል፣ ኢንተርቪው ይደረጋል፣ ስራ ይዝም። አልፎ ተርፎ በዘመድ አዝማድ እንኳን ስራ ቢገኝለት አይሰራም። እንደነገርኳችሁ የትምህርት መተት ያለበት ሌላው ደግሞ ክፉ ነገሩ ትምህርት ይጀምራል፣ ያቋርጣል፣ ዩኒቨርሲቲ ኮሌጅ ይገባል፣ ይወጣል። ትምህርቱ የከበደው ይመስለዋል፣ ትምህርቱ ያስጠላ ይመስለዋል። እድሉ ስለተወሰደበት ተምሮ ሰው መሆን አይችልም። እሺ ጎበዝ ተማሪ ነው። እሺ ሌላ ማን ያለው? ንገረኝ። ሌላ ማን ያለው? ጎበዝ ተማሪ ነበር። እሺ አዳምጠኝ። ሌላ ማን ያለው? ቡዳ። እሺ ቡዳ። ሌላስ? ቡዳ። እሺ ተንበርከክ። በስላሴ ስም በል። በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ዑራኤል ስም በመጥምቁ ዮሐንስ ስም የእድል መተት፣ የትምህርት መተት፣ የአእምሮ መተት፣ የቡዳ መንፈስ፣ አይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል ብሎ የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል ሰባት የጮና ወጡ ተልበል። አንድ ቀጥል፣ ሁለት ቀጥል፣ ሶስት፣ አራት፣ አምስት፣ ስድስት በለ መጨረሻ ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መላኩ። አይዞህ ብድግ በል። አይዞኝ አታልቅስ። አይዞኝ ጠላቴ ያልቅስ። ና ብድግ በል። ተነስ ብድግ በል። ማነው? ተው እግሬን ኪዳነ ምሕረትን አመስግናት። እሷ ነች የፈወሰች፣ እሷን አመስግን። ማነው ስምህ? ገብረየስ
ገብረ ኢየሱስ ተምረሃል? ስራ የለም? አዎ ስራ የለም። ተሳስረ ቁጭ ብለሃል? አዎ ያው ሰራ ገባለሁ ግን ምንም እየሰራው አይደለም እየወጣው ነው። በመተት ታስረ ኪዳነ ምሕረት ፈታለች። ተፈትኝም ማለፍ አልችልም። ተፈተነ ማንበብ አትችልም? ማለፍ ፈተናውን አላልፍም። አታልፍም? እንደውም ከመጀመሪያ ከታች በጣም ጎበዝ ተማሪ ነበርኩና ከዛ 8ኛ ክፍል እያለሁ ደም መስናት ጀመርኩ። ደም መስናት ጀመር ለቤተሰብ ተናግሬ ቤተሰብ ሲያየኝ ደም ሽንቴ ኖርማል ሽንት ነው ለቤተሰብ አሳይቼ ሲሸና ማለት ነው። ከዛ እኔ ብቻዬን ሲሸና በሚሸናበት ሰዓት ግን ደም ነው የሚሸነው። ከዛም በኋላ ወደ አዲስ አበባ ዝም ብዬ ክረምት ላይ ትምህርት እንደጨረስኩ ጥዬ መጣሁ። ሚኒስትሪ ተፈትኜ ማለት ነው። ከዛ እንደመጣሁ አዲስ አበባ ወደ ፈረንሳይ አካባቢ ነበር የምኖረው። ከዛ ጤና ጣቢያ ሄጄ ታከምኩ። እዛ መፍትሄ አጥቼ ከዛም በኋላ ጥቁር አንበሳ ድረስ ሄድኩኝ። ጥቁር አንበሳ የኩላሊት ጠጠር ነው ኩላሊት ጠጠር ተሰራደ ኦፕሬሽን ተባልኩ። ከዛ ወንድሜ ነበር እዚህ አዲስ አበባ እሱ ሽንቁሩ ሚካኤል ይዞኝ ሄደ። ሽንቁሩ ሚካኤል 1 7 ተጠመቅኩ። ደሙ አቆመ ማለት ደም ምናምን አልሸናም። እግዚአብሔር ይመስገን። እዛ ሄደ ተፈወስክ። ተሻለ። አሁን የሚያሰቃየ መተቱ ነበረ ተሸኝቶልሃል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። በእውነት በተማረበት በተመረቀበት ኪዳነ ምሕረት ስራ ትስጠው። ኪዳነ ምሕረት ሰታ ስራ አስራቷን ለማውጣት በረከት ለማግኘት ታብቃ። ቅዱሳን አብነት ሆናለች። አይቷ ለመናገር ግን መደነቅ፣ ሰምቶ በሚስጥር መጠበቅ የእመቤታችን አስገራሚ ፈተና ሳታደርሱ ቀድማችሁ ከተናገራችሁ 2 አይነት ፈተና አለባችሁ። አንደኛው ሰይጣን ነው፣ ሁለተኛው የራሳችሁ የሆኑ ምቀኞች ሰዎች ናቸው። ስለዚህ ሐሳቡን እቅዱን ከፍጻሜ ያላደረሰ ተግባሩን ቀድሞ የሚያወራ ሰው በሰይጣንም በክፉ ምቀኛ ሰውም ሲሆን ዝም ብላችሁ ለማንም አታውሩ። አንድ ነገር አደርጋለሁ ብላችሁ ገና ሳትጀምሩ ትናገራላችሁ። ሰይጣን ከአፋችሁ ይቀልባል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬ የድንግል ማርያም ልጅ መድኃኒታችን ኢየሱስ መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ሐሳባችን የማይሳካው ለሰዎችና ለሰይጣን እየተናገርን ነው በሚል ርዕስ እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ብዙዎቻችን ጥሩ መልካም ነገር እናቀዳለን። ያ ያሰብነው ሐሳብ ያቀርነው እቅድ እንኳን ወደ ተግባር ሊቀየር ገና ከጅምሩ በሐሳብ ያለ ተግባር ይቀራል። አንዳንዶቻችን ሐሳባችንን ወደ እቅድ ቀይረን ወደ ተግባር ሳይቀየር በተለያየ ምክንያት ይቀራል። ሌሎቻችን ሐሳባችንን ወደ እቅድ ቀይረን መስመር አስይዘን ወደ ተግባር ልንገባ እየተንደረደርን በማናውቀው ምክንያት ሳይተገበር ይቀራል። ልብ በሉ፣ በአንድ ጊዜ የሚበላሽብን ብዙዎቻችን ሐሳባችን፣ እቅዳችን፣ ተግባራችን ነው። የሌሎቻችን ደግሞ ገና ከጥንስሱ ስናስብ ሐሳባችን ወደ እቅድ ወደ ተግባር ሳይቀየር ይቀራል። በዚህም ተበሳጭተን እጅጉን ተማረን ለምንድነው ሁሉ ጊዜ ያሰብኩት ያቀድኩት ወደ ተግባር የገባውበት ነገር የሚበላሽው ብለን ራሳችንንም ሰውንም እንጠይቃለን፣ በእግዚአብሔር ላይ እናማርራለን። የዚህ ሁሉ ማለትም ሐሳባችን፣ እቅዳችን፣ ተግባራችን በቀላሉ የሚበላሸው ለሰውና ለሰይጣን እየተናገርን ነው። አንድ ሰው አይደለም ተግባሩን ገና ከጅምሩ ሊፈጽም ሊያደርግ ያሰበው የድርጊቱን ሐሳብ ለሰዎች በተለይ ለጓደኞቹ እንደ በጎ አድርጎ ከተናገረ ሰይጣን በቀላሉ ያበላሽበታል። ለሰው የተናገርነውን ሁሉ ሰይጣን ይሰማል። ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ለሰው ተናገራችሁ ማለት ሰይጣን ሳይጠይቃችሁ ለሰይጣን ተናገራችሁ ማለት ነው። ሐሳብ ወደ እቅድ ይቀየራል፣ እቅድ ደግሞ ወደ ተግባር ይቀየራል። የሚገርመው ሰው ሐሳቡን ከተናገረ እቅዱን ተግባሩን ስለተናገረ
ከሐሳብ ጅምሩ ነገሩ ይበላሽበታል። ዝም ብላችሁ ወደ ተግባር ግቡ። አታውሩ፣ ለሰው ሁሉ አትናገሩ። አንዳንዱ ሊተገብረው ያሰበውን የተግባር ሐሳቡን ለሰው ይናገራል፣ ሰይጣን ያበላሽበታል። አንዳንድ ጅሎች ይሁኑ የዋሆች አንድ ነገር ጀምራለሁ ይበላሽብኛል ይላሉ። ከመጀመራችሁ በፊት ታውሩና መረጃ ለሰይጣን ትሰጡና ሳትተገብሩ ከጅምሩ ይበላሽባችኋል። ለሰዎች ሳታውሩ በልባችሁ ይዛችሁ ስሩ። አታውሩ። እስኪ ነገሮችን ሁሉ አለማውራትና በልብ መያዝ ከመቤታችን ተማሩ። ቅዱሳን ሐዋርያት ያዩትን ከጌታ የሰሙትን በመንፈስ ቅዱስ የተገለጸላቸውን ግድ ስለሆነ በወንጌል ተናግረዋል። ስለዚህ የምንናገረው አለ፣ የምንሰውረው የማንናገረው አለ። ወደ እመቤታችን ስንመጣ ደግሞ እመቤታችን አይታ ሰምታ ከመናገር በልቦኗ ማኖር መርጣለች። እመቤታችን በሕይወቷ የሆነውን ነገር ሁሉ በልቧ ስለምታኖር ስለማትናገር አይሁድ ተወዳጅ ልጇን ሎቱ ስብሐት የዮሴፍ ልጅ እስከ ማለት ደርሰዋል። በዚህ በዝምታ ባህሪዋ ለቅዱሳን አብነት ሆናለች። አይቷ ለመናገር ግን መደነቅ፣ ሰምቶ በሚስጥር መጠበቅ የእመቤታችን አስገራሚ ባህሪዋ ነበር። ይህንንም ባህሪዋን ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 2 ቁጥር 51 ላይ እናቱም ይህንን ነገር ሁሉ በልቧ ተጠብቀው ነበር በማለት ጽፎልናል። ስለዚህ እመቤታችን የሚስጥር ሙዳይ ናት። እኛም እንደሷ ነገሮችን ከመናገር በሚስጥር መያዝን መልመድ አለብን። ሐሳባችን ወደ ተግባር እስኪቀየር ድረስ በልባችን መጠበቅ ይገባናል። ቅዱስ ገብርኤል አምላክን ትወልጃለሽ ብሎ ሲነግራት ለማንም አልተናገረችም። እንኳን ለሰው አብሯት ለዓመታት ለኖረው ለጠባቂዋ ለአረጋዊ ለቅዱስ ዮሴፍ አልተናገረችም። ዝም ነው ያለችው። ሆዷ እየገፋ መጽነሷም እየታወቀ ሲመጣ አረጋዊ ዮሴፍ ሲጠይቃት ግድ ሆኖባት በቅዱስ ገብርኤል ብስራት ጌታን እንደጸነሰች ተናገረች። ሚስጥራችንን፣ ሐሳባችንን፣ እቅዳችንን፣ ተግባራችንን የምንናገረው እንደመቤታችን ግድ ሲሆንብን ብቻ ነው። ወዳጆቼ እንደመቤታችን ግድ ሲሆንባችሁ ብቻ ተናገሩ። ዝም ብላችሁ ለማንም አታውሩ። አንድ ነገር አደርጋለሁ ብላችሁ ገና ሳትጀምሩ ትናገራላችሁ። ሰይጣን ከአፋችሁ ይቀልባል። ዶሮ ጥሬ እንደምትለቅም ሁሉ ሰይጣንም የተግባር ሐሳባችሁን ስትናገሩ ከአፋችሁ እየለቀመ ከፊታችሁ እየቀደመ ሁሉ ነገራችሁን እያጠመመ ያበላሽባችኋል። ሐሳብ አይወራም፣ እቅድ አይነገርም። ግድ ከሆነ ተግባር ላይ ስታውሉት አውሩ፣ ተናገሩ። ለምሳሌ እጮኛ ስትይዙ ለጓደኛችሁ ለቅርብ ሰዎች በውል ያልታወቀውን መሰረት ያልያዘውን እጮኝነት እኔኮ እከሌ የሚባል እከሌት የምትባል እጮኛ ይዣለሁ አትበሉ፣ ዝም በሉ። እጮኝነታችሁ ወደ ትዳር ሊቀየር መስመር ይዞ ልትጋቡ ስትወስኑ እኔ ላገባ ነው እያላችሁ ነጋሪት አትጎስሙ፣ ዝም በሉ። ባይሆን የሰርጋችሁን ፕሮግራም ካስተካከላችሁ በኋላ ተናገሩ፣ ሰውም ጥሩ። ወደ ትዳር ያልተቀየረ እጮኛቸውን ለገዛ ጓደኛቸው ተናግረው በገዛ ጓደኛቸው እጮኛቸውን የተቀማሉ። መስመር እስኪይዝ ዝም በሉ። ተምራችሁ ተመርቃችሁ ስራ ሊይዝ ነው አትበሉ። ስራ ከያዛችሁ በኋላ ተናገሩ። ዲግሪ ይዛችሁ ማስተርሴን ዘንድሮ ልማር ነው ብላችሁ ሐሳባችሁን አትናገሩ። ማስተርሳችሁን ሳትማሩ የመማር ሐሳባችሁን ከተናገራችሁ መቼም አትማሩ። ብትማሩም ታቋርጣላችሁ። ማስተርሳችሁን ከተማራችሁ በኋላ ተናገሩ። ገዳም ለጸበል፣ ለሱባኤ፣ ለጸሎት ሳትሄዱ ቀድማችሁ እዚህ ገዳም ሊሄድ ነው አትበሉ። ዝም ብላችሁ ሄዱ። ነገ እዚህ ቤተክርስቲያን ላስቀድስ፣ ልቆርብ፣ ልጠመቅ፣ ልጸልይ ልሄድ ነው አትበሉ። ዝም ብላችሁ ለማንም ሳታወሩ ሄዱ። ሰሞኑን ወይም ነገ ወደ ገዳም እሄዳለሁ፣ እዚህ ቤተክርስቲያን ጸበል ለመጠመቅ እሄዳለሁ ብላችሁ ሐሳባችሁን ከተናገራችሁ ሰይጣን ሴቶችን ያለ ጊዜ በሆነ የወር አበባ ፈቱን ያስቀራችኋል። ወንዶቹን ደግሞ በህልመ ሌሊት መጥቶ ያሰናክላችኋል። ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ከፍጻሜ ሳታደርሱ ቀድማችሁ ከተናገራችሁ ሁለት አይነት ፈተና አለባችሁ።
አንደኛው ሰይጣን ነው፣ ሁለተኛው የራሳችሁ የሆኑ ምቀኞች ሰዎች ናቸው። ስለዚህ ሐሳቡን እቅዱን ከፍጻሜ ያላደረሰ ተግባሩን ቀድሞ የሚያወራ ሰው በሰይጣንም በክፉ ምቀኛ ሰውም ይፈተናል። ሁሉ ነገሩ በቀላሉ ይበላሻል። እስኪ ዝም በሉና ሐሳባችሁን እቅዳችሁን ተግባራችሁን ሰርታችሁ ከፍጻሜ ያደርሳችሁ ተናገሩ። ዝም ብላችሁ አትናገሩ። ሐሳባችሁን እቅዳችሁን ተግባራችሁን ለሰው ተናገራችሁ ማለት ራሳችሁ ላይ ራሳችሁ ጠላት ሆናችሁ እንቅፋት ሆናችሁ ማለት ነው። የሚገርማችሁ ሰይጣን የልባችሁን የሚስጥር ሐሳብ አያውቅም። የሚያውቀው የሚሰማው ስትናገሩ ስታወሩ ነው። ተናገራችሁ ማለት ከሰይጣንና ከምቀኞቻችሁ ጋር ግልጽ ጦርነት ከፈታችሁ ማለት ነው። ስለዚህ አትናገሩ፣ አታውሩ። የጌታችንን የገዳመ ቆሮንጦስ ሱባኤ ለማደናቀፍ 3 ፈተና ያቀረበው ሰይጣን የኛን ሐሳብ እቅድና ተግባር አይፈትንም፣ አያደናቅፍም ማለት ሞኝነት ነው። ቅዱስ ዮሐንስ በራዩ በምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን በማለት ሰይጣን በዓለም ያሉትን ሰዎች እንዴት እንደሚያስታቸው እንዴት ዓላማቸውን እንደሚያጨናግፍባቸው በግልጽ ነግሮናል። አንዳንዶች ገዳም ሄደው ሱባኤ ገብተው በፍኝ ጥሬና በኩባያ በሶ ስለ ሕይወታቸው በህልማቸው ይነገራቸዋል። የተነገራቸውን ነገር እስኪፈጸምላቸው መታገስ አቅቷቸው ከሱባኤ እንደወጡ ህልማቸውን ያዩትን ራእይ ህልማችሁን ራእያችሁን ተናገራችሁ ማለት አይፈጸምም። ቢፈጸም እንኳን በብዙ ፈተናና መከራ ነው። ህልማችሁን ራእያችሁን ተናገራችሁ ማለት አቧራ ቁጠሩት። ዝም አይነቅዝም አይደለም የሚባለው። እስኪፈጸም ዝም በሉ። አንዳንድ አገልጋዮች መንፈሳዊ መጽሐፍ ሊጽፉ ይዘጋጁና ይቀራሉ፣ በዚህም ሳይጽፉ ይቀራሉ። አንዳንድ ዘማሪያን መዝሙር ላወጣ ነው ብለው ቀድሞ ይናገራሉ፣ እንኳን መዝሙር ሊያወጡ በአግባቡ ሳይዘምሩ ይቀራሉ። አንዳንዶች ውጭ ሀገር ለመኖር ይሁን ለመማር ፕሮሰስ ይጀምሩና ገና ከጅምሩ ላገኙት ሰው ለወዳጃቸው ይናገራሉ። እንኳን ውጭ ሀገር ሊሄዱ እዚሁ ጭጭ ብሎ ይኖራሉ። በጣም የሚገርመኝ ዲቪ ደርሷቸው መሄዳቸውን ሳያረጋግጡ ምኑንም ሳይጨብጡ አሜሪካ ሊሄድ ነው ብለው ላገኙት ላወቁት ሰው ሁሉ ይናገሩና ሳይሄዱ ይቀራሉ። አንዳንዱማ ቤቱን ሽጦ ጥሩ ስራውን ትቶ ደግሶ የሽኝት አብልቶ መሄድ ነው ብሎ እንቢልታ አስነፍቶ እዚሁ ተጎልቶ ይቀራል። ብዙዎች አንድ ነገር ጀምረው ከፍጻሜ አልደርስ ሲላቸው እያማረሩ ለምንድን ነው እግዚአብሔር የሚያስተካክልልኝ እያሉ ይሰናክላሉ። በመጀመሪያ እግዚአብሔርን በጸሎት ጠይቀን በጸሎት አማክረን አልጀመርም። ሲበላሽ ብቻ እግዚአብሔር ለእሮሮ ትዝ ይለናል። ታዲያ ያሰባችሁት ያቀዳችሁት ልትተገብሩት የፈለጋችሁት ነገር ለማን እንንገር ካላችሁ፣ አንደኛ ከፍጻሜ እንዲደርስላችሁ በጸሎት ለእግዚአብሔር ንገሩ። ሁለተኛ ከፍጻሜ እንዲደርስላችሁ ለእመቤታችን ለቅዱሳን መላእክትና ለቅዱሳን እናት አባቶቻችን በጸሎት ንገሩ። ያኔ ይፈጸማል፣ ከፍጻሜ ይደርሳል። ሶስተኛ ሊረዳችሁና ሊረዳችሁ ለሚችለው ለቤተሰባችሁ ንገሩ። አራተኛ በገዳም በጸሎት ለተወሰኑት አባቶች በጣም ለምታምኑት ለንስሐ አባታችሁ በጸሎት እንዲያግዛችሁ ንገሩ። ከዚህ ውጪ ለጓደኛ፣ ለመንገደኛ፣ ለቅርብ ለሩቅ ሰው አትናገሩ። ወዳጆቼ ሐሳባችን በቀላሉ የማይሳካው ወደ ተግባር የማይቀየረው አስቀድመን ለሰይጣንና ለምቀኞች ሰዎች እየተናገርን ስለሆነ ስለዚህ ዝም በሉ። በረከታቸው ይደርብንና ሐምሌ 22 ቀን ያረፉት ታላቁ የቤተ ክርስቲያን አባት የዝዋይ ገዳም መብራት የሆኑት አባታችን አቡነ ጎርጎርዮስ ካል ዝም ብለ ስራህን ስራ በሚል ታላቅ አባባላቸው ይታወቃሉ። ስለዚህ ዝም ብላችሁ ስራችሁን ስሩ። ሐሳባችሁን ወደ ተግባር ቀይሩ። ዝም ብላችሁ አታውሩ። በሐዋርያት ሥራ በምዕራፍ 21 ቁጥር 14 ላይ የጌታ ፈቃድ ይሁን ብለን ዝም አልን ተብሎ ነው የተጻፈው። ስለዚህ ሐሳባችሁ፣ እቅዳችሁ፣ ተግባራችሁ ከፍጻሜ እስኪደርስ ድረስ የጌታ ፈቃድ ይሁን ብላችሁ ዝም በሉ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር
የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ምስጋና ይድረሳት። አሜን።